አንዳንድ ቀን አያይህም ወይም እያየህ ያልፋል። ነገር ግን የጨረቃው የተሰሩ ሰዎች ካርታ ስለሌላቸው ብቻ ሳይሆን መብራት በህጋዊ መንገድ ስለማይገባላቸው ብቻ ሳይሆን ህገወጥ እንደሆኑ ስለሚያውቁ ተኝቶ ያድሩ። ኮሽ ባለ ቁጥር ሲኖትራክ ባለፈ ቁጥር ጫን ያልነው ልክ እንደ ጨረቃ ቤት ህጋዊ አይደለም። በኢትዮጵያ ውስጥ ምርጫ ማካሄድ የሚቻለው በምርጫ ቦርድ ብቻ ስለሆነ ነገር ግን በደንብ የኢትዮጵያ ህዝብም የተቃዋሚ ፓርቲዎች እንዲገነዘቡ የሚፈልገው ነገር የህወሓት በትግራይ ክልል ውስጥ ባለፉት ዓመታት ልክ እንደ ብልጽግና መንግስት ሆኖ ነው ያለው። ህወሓት መንግስትነቱ የሚቆምበት ጊዜ ባለፈው በተወሰነው ውሳኔ መሰረት እስከሚቀጥለው ምርጫ ድረስ ተደርጎ ምርጫው ማሸነፍና መውደቅ ላይ የሚመሰረት ነው። አሁን በዚህ መሃል የሚደረጉ የእቁብ ወይም የእድር ስብስቦች ወይም ጉባኤዎች የኛ ቢገር ሄዴክ መሆን የለባቸው። ሄዴክ አይደለም። አሁንም ህወሓት ነው እየመራ ያለው። ይሄ የሚባለው የጨረቃ ጫዋታን ቢያልፍ ህወሓት ነው ይመራው። በሚቀጥለው ምርጫ በሀገራዊ ምርጫ ላይ ግን በፓርላማም ይሁን በሚደረጉ ሀገራዊ ምርጫዎች የማይሳተፍ ከሆነ ተቀባይነት የለውም። ለዚህ ነው ይሄን ብዙ ቫልዩ ማድረግ የማልፈልገው። ብልጽግና በሚቀጥለው በሚወሰን ጊዜ ከ9ም ከ10ም ወር በኋላ የሚደረግ ምርጫ ላይ በመላ ኢትዮጵያዊቱ የማይሳተፍ ማንኛውም ኃይል ውክልና ኖሮት ፓርላማ ሊገባ አይችልም። በዛ አይን ማየት እንጂ እንደው አስታውሱኝ እዚህ ነው ያለሁት በሚባል ጩኸት ውስጥ ሁሉ እጃችን አስገብተን ከዋናው መንገዳችን መቆም አለብን ብዬ አላስብም። ህገወጥ ነው፣ ጥያቄ የለውም። ግን ይሄን እንደ ምርጫ ማየትም ትክክል አይደለም። ምርጫ አይደለም ይሄ። ምርጫ የሚሆነው የምርጫ ቦርድ ሲመራው ብቻ ነው። ይሄ ልክ እንደ ጉባኤ ልክ እንደ እድር ስብስብ አድርገህ መውሰድ ነው። የእድር ስብስቡ ውጤቱ በህግ የተሰጠውን መንግስት የሚቃረን ካልሆነ ለዚያ ብሎ ጊዜ ማባከን ያስፈልጋል ብዬ አላስብም። የምናደርጋቸው ነገሮችም የሚያስከትሉትን ጥፋት ማየት ነው። አሁን በትግራይ ክልል ከፍተኛ ችግር አለ። ውሃ የለም፣ የጤና ችግር አለ፣ ኮሮና እየሰፋ ነው ያለው፣ ደህንነት አለ። ለህዝቡ የሚፈልጋቸውን ልማቶች አላገኘም። እኛ ያንን ችግር ሶፍት ፓወሩ ተጠቅሞ ያንን ችግር መፍታት ላይ ማተኮር ሲገባ ጉልበት አቅም ስላለን ብለን ወደ ውጊያው ብንሄድ ብዙዎቹን ምንጎዳበት ማህበረሰቡን ለበለጠ ደህንነት የምንዳረግበት ስለሆነ ያንን በጥበብና በዊዝደም ማየት ስለሚጠይቅ ነው የምንሄደው። አንዳንዶች እዛ በጣም ብዙ ሚሊሻ ስላለ ብሎ የሚያስቡ ሰዎች አሉ። እሱ ስህተት ነው። ውጊያ በሚሊሻ ቁጥር አይመራም። ውጊያ የሚሸከመው ብዙ ነገር አለ። ባለፉት ዓመታት ባደረግናቸው ውጊያዎች እኮ አይተናል። አልተዘጋጀውም ተዘጋጅቻለሁ የሚል ጉዳይ ሳይሆን ፖፑሌሽን አለ፣ ኢኮኖሚ አለ፣ ፓወር አለ። በማንኛውም ሰዓት ባጠረ ጊዜ ውስጥ ውጊያው ሊጠናቀቅ ይችላል። እሱ አይደለም ችግራችን። ግን ማንንም እንወጋው ነው። በዚያ ውጊያ ማንንም እናጠቃው የሚለው ጉዳይ መታሰብ አለበት። በእኔ በኩል ለኢትዮጵያ ውጊያ ያስፈልጋል ብዬ አላምንም። እኔ በፍጹም ውጊያ ከሚደግፉ ጎኖች ሰዎች መመደብ አልፈልግም። እኔ የምፈልገው ለትግራይ አንድ ጥይት ሳይሆን አንድ የኮሮና አፍ መሸፈኛ መላክ ነው የምፈልገው። አንድ ጥይት ሳይሆን አንድ ታብሌት መላክ ነው የምፈልገው። አንድ ጉድጓድ ውሃ መቆፈር ነው የምፈልገው። በልማት መቀየር አለበት ብዬ ነው የማስበው። አሁን ያለው ኃይልስ ወደደም ጠላም ይጠፋል። በቆየ ባደረ ሐሳብ የሚሄድ በደረቀ ጭንቅላት የሚሄድ ኃይል ጋር መድረቅ አያስፈልግም። በጨለማ ውስጥ ካለ ኃይል ጋር መንደፋደፍ አያስፈልግም። ጭንቅላቱ ደርቋል፣ ኪሱ እየደረቀ ሲሄድ እያየ ነው ይረግፋል፣ ይጠፋል። ለዚህ ብለን ጊዜ ማባከን አያስፈልግም። የጀመርነው መንገድ መቀጠል ነው የሚያስፈልገውና ዝም ብሎ ይሄ ቁራጭወት ብዙም ኢምፖርታንት ነው ብዬ አላስብም። እኔ ወደ ብልጽግናና ልማቱ መሄድ ነው። ብልጽግናና ልማቱን የሚያቆም አቅም ጉልበት ደግሞ ቲፒኤልኤፍ የለውም። ብልጽግናችንን ጉዟችንን ማደናቀፍ በማይችልበት ፖዚሽን ላይ ያለን አንድ ግሩፕ ለማጥፋት በሚደረግ ጉዞ ከመንገዳችን መውጣት ተገቢ ነው ብዬ አላስብም። መልካም። እስኪ የፕሮጀክቶች የሚመለከቱ ሀሳቦች ላንሳ። የፕሮጀክት ሂደቶችን በሚመለከት እርስዎ እየሄዱበት ያለው መንገድ ጠቅላይ ሚኒስትሩ የራሳቸውን አዲስ አካሄድ ነው የሚከተሉ ይላሉ። አሁን ቅድም እንኳን ሰሞኑን ያየናቸውን በዶክመንታሪዎች አዲስ አበባን ውብ የማድረግ ሁኔታ እንኳን እንደምሳሌ ማንሳት እንችላለን። አንዳንዶቹ ሊቆይ የሚገባው ፕሮጀክት ነው ይላሉ። ማለት መቅደም ያለባቸው ብዙ ነገሮች አሉ የሚል የሚነሳ ነገር አለ። ስለዚህ አዲስ አካሄድ ነው የሚካሄድ የሚለው ሀሳብም አላቸው። በአንድ በኩል ደግሞ እዚሁ ጋር አብሮ እንዲመልሱልኝ የሚፈልገው በዚህ በኩል ያለውን አተያይ ከገለጹልኝ በኋላ እንዲመልሱልኝ ፈልገው የፕሮጀክቶች የልማት ጥያቄዎች የህዝብ የሚመለስባቸው ምላቸው ትልቅ ፕሮጀክቶችም ጭምር ነበሩና 2012 አዲስ ዓመት ሲከበር ባለፈው ዓመት በንግግሮት የመጨረሻ ዓመትም ጭምር እንደሆነ ጠቅሰው ነበር። እሱን መነሻ አድርገን ልናነሳው እንችላለን። እነዛም ፕሮጀክቶች በመተግበር በኩልስ ምን ላይ ነው ያለነው? ጥሩ እንግዲህ አንድ ፕሮጀክት በማለም በማሰብ በማቀድ በመጀመር ብቻ ፕሮጀክቱን ሙሉ ማድረግ አይቻልም። ለምሳሌ አንድ ሯጭ ሩጫ እየሮጠ በመጀመሪያዎቹ ዙሮች አንደኛ ረድፍ ላይ ስለሆነ
ልታመሰግን ልታጨበጭብ ትችላለህ። ግን አልቲሜትሊ የሱ ምስጋና የሚረጋገጠው ወይም ሽልማት የሚረጋገጠው የመጨረሻውን መስመር ማለፍ ሲችል ነው። ፕሮጀክት በሚመለከት በሁለት ከፍዬ ላንሳለሁ። አንደኛው ቅድሚያ ሊሰጠው አይገባም የሚሉ ሐሳቦች እና ድምጾች ላልከኝ እንግዲህ ቅድሚያ የሚገባውን ነገር ብናቅ ኖሮ እንደ ሀገር ምን ቅድሚያ ቢሰራ ምን ይከተላልን ፕራዮሪቲ ማውጣት እንደ ቀላል ነገር ስለሚታይ ብንችል ኖሮ ለምን ደሃውን ለምን እንደዚህ አይነት ደካማ መንግስት ሀገራችን ላይ ተፈጠረ? ዋናው በሽታችን እኮ ቅድሚያ የምንሰጠው ነገር አናቅም። ምን አስቀድመን ምን ማስከተል እንዳለብን ከፍተኛ ውስንነት አለብን። ያ እንደተጠበቀ ሆኖ ብዙዎቹ እንደዚህ አይነት ነገር የሚያራምዱ ሰዎች ወይም የተሟላ ዕውቀት የሌላቸው ወይም ሆን ብሎ የሚያደርጉ ሰዎች ናቸው። ለምሳሌ የኢትዮጵያ መንግስት እኔ ስመጣ ከነበረው በጀት በከፍተኛ ቁጥር አድጓል። በብዙ ቢሊዮን አድጓል። ያደገው በጀት በሙሉ ቀደም ሲል በነበሩ ስራዎች ላይ ይውላል። ለምሳሌ መንገድ በሚመለከት ከፍተኛ ጥያቄዎችና ክርክሮች አሉ። ከክልል ክልል አድሎ አለ፣ በኳሊቲም በስፋትም የሚል በወሳኝ መልኩ ኢትዮጵያ ውስጥ ያሉ ክልሎች እንግዲህ የመንገድ ጉዳይ የሚያልቅ አይደለም፣ በቀጣይነት የሚያድግ ፍላጎት ነው። ግን ላለፉት ዓመታት አጨቃጫቂ የነበሩ የመንገድ ጥያቄዎች ምላሽ አግኝተዋል። ባለፉት 2 ዓመታት ወይ ኮንትራት ገብተናል ወይ ጨረታ ላይ ናቸው ወይም ብቻ ምላሽ አግኝተዋል። በእኛ በኩል ራሱ በተፈጥሮ መንገድ የሚሰራበት ጊዜ 2-3 ዓመት የሚፈጅ ቢሆንም ምላሽ አግኝተዋል። አልተውንም መንገድ አያስፈልግም ብለን። ሁለተኛ ፕሮጀክቶችን ብናነሳ ህዳሴ መውሰድ እችላለሁ። ከኢነርጂ እንኳን ብንወስድ ኮይሻን መውሰድ እችላለሁ። ኮይሻ 3 ዓመት ገደማ ቆሞ ነበር፣ አስጀምረናል። ነገሌ ዳዋ ፕሮጀክቱ አልቆ ውሃ መያዝ ስላልቻለ ስራ ላይ አልነበረም። ውሃ ይዘን ኢነርጂ እያመረትን ያለነው ህዳሴ ያደረግነው ይታወቃል። ኢንዱስትሪያል ፓርኮች 12 ናቸው ኢትዮጵያ ውስጥ የነበሩት፣ ሁሉን ጨርሰናል። የስኳር ፋብሪካዎች በአብዛኛው ሁሉ አይደሉም የሚቀር ነገር አለ፣ ግን በአብዛኛው በከፍተኛ ፍጥነት ስለሰራን በዘንድሮ ዓመት 600,000 ኩንታል ገደማ ተጨማሪ ምርት አምርተናል። እና የተውነው ፓርት ወይ ትምህርት ቤት ሳንሰራ ወይ ሆስፒታል ሳንሰራ አይነት ተደርጎ መውሰድ የለበት። ዋናው በጀት መስራት የሚገባው ስራ እየተሰራ ነው ያለው። እሱ ብቻ ግን አይደለም። ለምሳሌ ህንፃዎች የኢትዮጵያ ንግድ ባንክ የሚያስገነባው ትልቁን ህንፃ ብንወስድ ለረጅም ጊዜ ቆሟል። ይሄ ቆመን ህንፃ ፕሮጀክት ማኔጀሩን ገምግመን የውጭ ዜጋ ነው አባረን አዲስ ፕሮጀክት ማኔጀር አምጥተን ቦርድ በየ3 ቀኑ እየገመገመ አሁን ደግሞ ኦልሞስት ኤቭሪ ሲንግል ዴይ እየገመገመ አለቀ ህንፃው የጨረስነው። ንግድ ባንክ እዛ በመግባት ከፍተኛ ትርፍ ሊያተርፍ እንደሚችል ስለምናቅ ቆሞ ከምናየው አልቆ ማየት ስለምንፈልግ ነው። ሁለተኛ እንደው ዝም ብዬ እንደምሳሌ ኢንሳ የሚያስገነባውን በጣም ግዙፍ የሆነ ህንፃዎች ናቸው ብንመለከት ኢንሳ በተጠና በታቀደና በተፈለገ መንገድ ሆን ተብሎ ማለት ነው። ያ ህንፃ የተጀመረው ከ10 ዓመት በፊት ነው። እሱም ባለበት አቁሞ 78 ሚሊዮን ብር ክራይ ይከፍላል ኢንሳ ብቻ፣ ሌሎች ጉዳዮች ሳይጨምር ነው። 78 ሚሊዮን ብር ለ10 ዓመታት ኦልሞስት ወደ ቢሊዮን የሚጠጋ ገንዘብ ለአንድ ህንፃ ከፍሏል። እሱ ክራይ የከፈለበት ህንፃ ኢንሳ በከፈለው ግማሽ ዋጋ ያወጣም አጠቃላይ ቢገዛ። ግን ህንፃ በጣም ሰፊ ቦታ ሰራ ነው ያለው። እሱ በተለየ ፍጥነት ጨርሰን ኢንሳ ብቻ ሳይሆን ሰላም ሚኒስቴር፣ አርቲፊሻል ኢንተለጀንስ፣ ፋይናንሻል ኢንተለጀንስ፣ ኢንሳ እና ሌሎች ተቋማት በክራይ ያሉ ተቋማት ሰብስበው እንዲገቡበት አድርገናል። አሁን ስራ ጀምሯል። እነዚህ ሁሉ ተቋማት ሲከራዩ የነበረው ሀብት ከ150 ሚሊዮን ብር በላይ ነው። እና ህንፃም እየጨረስን አስፋልትም እየጨረስን ትላልቅ ግድቦችም እየጨረስን እየሰራን መሆኑን ማስተዋል አስፈላጊ ነው። እርሻ ላይ ሲግኒፊካንት የሆነ በጣም ሊቆጠር የሚችል ለውጥ እያመጣን ይሄ ሁሉ እየተሰራ ያለ ግን የኢትዮጵያ አቅምና ልክ ይሄ ብቻ አይደለም። ከበጀት ውጭ ሀብት አስተባብረን ዕውቀት አስተባብረን ደግሞ ሀገር የሚቀይር ገጽታ መፍጠር እንችላለን የሚል ስራ ነው የሸገር ፕሮጀክት እና እንጦጦን የሚመለከተው። እንግዲህ ሸገርና እንጦጦ ከመንግስት አንድ ብር ከመንግስት ውጭ አልተደረገም። ሙሉ በሙሉ ሰዎች እና የሚረዱን አካላት አግዘውን ነው የተሰራው። ባያግዙን እሳ በቃ የጀመርነው መንገድ እንሰራለን፣ የጀመርነው ህዳሴ እንሰራለን፣ የቀረ ነገር የለም ማለት ነው። በማገዛቸውና በመመራቱ እሳ ተጨማሪ ቫልዩ ተሰራ። አያስፈልግም የሚባለው ጉዳይ እዛ ላምንም።
እኔ እንደዛ አላምነው። እኔም ማምነው ለምሳሌ እንጦጦ 100 ዓመት የቆመ እዛ ያለ ጫካ ነው። እዛ ያለ ጫካ ትንሽዬ ነገር አድርገን ህዝብ አስተባብረን ሰው አስተባብረን ሰርተን ይሄ ሁሉ ሰው ሊተነፍስ ሊዝናና ሊያነብበት እየቻለ የማናቀው ፓርክ መሆኑ ተገቢ አይደለም። ምንድነው የማያስፈልገው? አዲስ አበባ ፓርክ የላትም የሚለው ቀሳ እኮ ነበረ። ፓርክ ሲሰራ ነው አያስፈልግም የሚባለው። ዛሬ ሸራተን ጋር ብትሄድ እኮ ዛሬ አጥር ላይ ፎቶ የሚነሱ በጣም በርካታ ሰዎች አሉ። ለምንድነው ኢትዮጵያውያን ለምለም ምድር ሰጥቶን ሲያበቃ አጥር ላይ ቆመው ፎቶ እንዲነሱ እንፈቅድላቸው? የነሱን ደስታ የነሱን ሰላም የነሱን የተመቻቸ ነገር ማምጣት ግዴታችን ነው። መንግስት የሆነው የዜጎቻችንን የተሻለ መሻትና ፍላጎት ለማሟላት ነው። አሁን ሸገር ኦፍ ኮርስ ቅድም እንዳልኩት አንድም ብር መንግስት አላወጣም። መንግስት ሁኔታ ያመቻቸው። ግን ሸገር ላይ ያለው ስራ በፈለከው መመዘኛ እጅግ የሚያኮራ ነው። የኢትዮጵያ ልክ የሚያሳይ ነው። መብዛት አለበት። ይሄ 20 40 50 መሆን አለበት። ይሄ በሚሆንበት ሰዓት በአንድ በኩል እንጦጦና ሸገር ብቻ በብዙ ሺህ የሚቆጠር ሰራተኛ ነበር። ለሰራተኞች ስራ ዕድል መፍጠር አያስፈልግም? አሁን በቀጣይነት ለሜንተናንስ ለማጨድ ለሻይ ቤቶች ለቡና ቤቶች ለሚጠብቁ ሰዎች ስራ ዕድል ይፈጥራል። ይሄ ስራ ዕድል አያስፈልግም? ሰዎች ፎቶ ማንሳት ብቻ ሳይሆን ሰው ቢጋብዙ ቢያገቡ ኮንፈረንስ ቢያካሂዱ ወጣ ማለት ቢፈልጉ ለሁሉ ማረፊያ ይሆናል። ከዚህ ቀደም መካከለኛ ገቢ ያላቸው ሰዎች ከፍተኛ ገቢ ያላቸው ሰዎች ወይም ሞምባሳ ሄዳሉ ወይም ዱባይ ሄዳሉ ወይም ባንኮክ ሄዳሉ። ያ የሚፈቀድ ከዚህ የሌለ ሀብት ወስዶ ሌላ ሀገር ማባከን የሚፈቀድ ዱባይ አበባ ስናይ ፎቶ ስንነሳ መዋል ትክክል ወግ። ኢትዮጵያ ውስጥ አበባ ማየት ነውር ግን በምንም መመዘኛ አይሰራም። መጀመሪያ አበባ የሚያስፈልገው ኢትዮጵያ ውስጥ ነው። መጀመሪያ ውበት የሚያስፈልገው ኢትዮጵያ ውስጥ ነው። መጀመሪያ ያማረ ነገር ማየት የሚያስፈልገው ኢትዮጵያ ውስጥ ነው። ኢትዮጵያ ልክ እሱ ነው። እንኳን ኢትዮጵያ እነ ዱባይም አበባ አላቸው። እንኳን ኢትዮጵያ ብዙ ለዛ ምቹ የሆነ መልክዓ ምድር የሌላቸው ሀገራትም አላቸው። እና ኢትዮጵያ ውስጥ መኖር ትክክለኛ የሚያስፈልግ የሚገባ ያየውን ሰው ሁሉ የሚያስደስት ለቆመበት ሰው ሁሉ እርካታ የሚሰጥ የኛን ልክና ሚዛን የሚያሳይ የሚገባን ስራ ነው። ይሄንን ማራከስ ትንሽ ይከብዳል። ለምን መሰለኝ ይከብደው? ብዙ ትችቶች እንሰማለሁኝ። ለመተቸትም እኮ ሪፈረንስ ያስፈልጋል። ለምሳሌ የሸገርን ፕሮጀክት ቻይና ያየ ሰው ካለ ዱባይ ያየ ሰው ካለ አሜሪካ ያየ ሰው ካለ ከዛ አነሰ ከዛ ሰፋ ከዛ ጠበበ ከዛ ጠቆረ ከዛ ቀላል ልትል ትችላለህ። የትም ቦታ የሌለ ነገር ሲቀመጥ ግን አቃቂን ለማውጣት ስትሞክር ያልፈጠርከውን ነገር እንደመተቸት ነው። አንድ ግንዛቤ ሊወሰድ የሚያስፈልገው ነገር ፈረንጆቹ እንደሚሉት recognition starts from the negative። ሰው ኔጌቲቭ ነገር ማለት ሲጀምር ስራህን እያከበረልህ ነው ማለት ነው። የመጀመሪያው ፔስ ማጥላላት ነው። ቀስ እያለ ደግሞ ማደናነቅ ነው የሚመጣው። እና ያሁኑ ማጥላላት ወስደው ስራውን በትክክል በመመዘንና በማወቅ ሳይሆን ሰሪዎቹን ካለመፈለግ የመጣ ማጥላላት። በጊዜ ብዛት ግን እነዚህ ያጥላሉ የምትለኝ ኃይሎች አንደኛ ደጋፊና የዚህ ጉዳይ ጠበቃ እንደሚሆኑ ጥርጥር የለውም። አብረን ደግሞ እናየዋለን። እሱ የፕሮጀክቶች ትልቅ መገለጫ አንድ በኩል አብረን ለመዳሰስ የሞከርነው የህዳሴ ግድብን ጉዳይ ማንሳት እንችላለን። ትልቁም የኢትዮጵያውያን ህዳሴ ግድብ ሁሉም ኢትዮጵያውያን በኩል ደረጃ ያረፈበት ፕሮጀክት ነው። ያው በተደጋጋሚ ሲገለጽ እንደነበረና እርስዎ ወደ ስልጣን ከመጡ በኋላ በጣም ብዙ ስራዎች እንደተሰሩ ይገለጻል። በሱንም እውቅና ይሰጠዋል። ብዙ ኢትዮጵያውያንም እውቅና እንደሚሰጡበት አምናለሁ። ነገር ግን ብዙ ጊዜ ችግር እንደነበረበት ይገለጽ ነበር እንጂ እርስዎ ወደ ስልጣን ሲመጡ ህዳሴ ግድብ ፕሮጀክት ሲቀበሉ ምን ሆነ የሚለው በብዛት ሲወራ አንመለከትም። በሚዲያም አንዳንዶቹን ለማንሳት ሞክረናል፣ ግን ብዙ ግልጽ የሆነ ነገር የለምና እናንተ ህዳሴ ግድብ ስትረከቡ ምንድን ነበር የሆነው? የኢትዮጵያ ህዝብ የሚያውቀው የታላቁ የኢትዮጵያ ህዳሴ ግድብ ማለት በሚፈለገው ደረጃ እየተሰራ ወይም የሚያዋጣው ገንዘብ ተግባር ላይ ይዋል እንደነበረ ነው በወቅቱ ያውቅ ነበር። የመጀመሪያችሁ ግምገማ ስታደርጉ ግድቡ ምን ላይ ነበር ያገኛችሁት? ከዛ በኋላም ያሉትን ስራዎችን አብረን ማየት እንችላለን። የህዳሴ ግድብ ከለውጡ በፊት 2-3 ዓመታት ዘንድሮ ውሃ ይዛል ዘንድሮ ውሃ ይዛል ዘንድሮ ውሃ ይዛል እየተባለ እየተነገረ ሳይያዝ ቆይቷል። መንግስትም ጉዳዩን ሳይገመግም ችግሩን ሳይገነዘብ ቀርቶ አልነበረም። ጠቅላይ ሚኒስትር ኃይለማርያም ኢንጂነርም ስለሆኑ የበለጠ የሚገባቸው እና ማገዝ የሚችሉት ኤሪያ እንደዛ አይነት ስራ ነው ደም ይገባቸዋል። ነገር ግን የነበረው ኦሊጋርኪ እሳቸውንም የውሃና ኢነርጂ ሚኒስትሩንም
ጉዳይ ውስጥ ገብተው መርምረው ፈትሸው የእርምት እርምጃ እንዲወስዱ አልፈቀደላቸውም፣ እድል አልሰጣቸውም። ችግሩን ስለማያውቁት ሳይሆን ችግሩን ለመፍታት የሚያስችል እርምጃ ለመውሰድ የነበረ ሁኔታ ምቹ አልነበረም እና ያን የሚታወቅ ነገር እንደነበረ እንደ ፋውንዴሽን መያዝ አስፈላጊ ነው። ሁለተኛው ችግር ሊደርሺፕ ነው። እዛ ቦታ ላይ አንዳንድ ቦታ በአባት ወኔ የሚሰራ ስራ አለ፣ አንዳንድ ቦታ ደግሞ እውቀት ዲማንድ የሚያደርግ ነገር አለ። ህዳሴ ግድብ ቀላል ነው። ህዳሴ ግድብ በኢትዮጵያ ብቻ ሳይሆን በአፍሪካ ትልቁ ነው። ያን የሚያክል ግድብ የለም። ህዳሴ ግድብ ውስጥ እምብርቱ ኮር ስራው ኤሌክትሮሜካኒካሉ ነው። በዓለም ላይ 5 አይሞሉም ታዋቂ የሚባሉ ኤሌክትሮሜካኒካል ኩባንያ ተብለው አምራችና እንደዚህ አይነት ጉዳይ የሚያቀርቡም ሜል የሚሰሩ በጣም ጥቂቶች ናቸው። ትልቅ እውቀት የሚጠይቅ ነው። ይሄንን ኮር ቦታ መጀመሪያ ተርንኪ ነው ፕሮጀክቱ ሙሉ በሙሉ ሳሊኒ የሚባለው ኩባንያ ወስዶ ሰርቶ እንዲያስረክብ ነው። መሀል ላይ ግን ከሳሊኒ ኤሌክትሮሜካኒካል ተወሰደና ለሜቴክ ተሰጠ። ያኛው ሳሊኒ ሲቪል ስራ እንዲሰራ የግንባታውን ስራ እንዲሰራ ማለት ነው። የግንባታ ስራ በባህሪው ከተገነባ በኋላ መሀል ላይ የሚገቡ ተርባይንስ እና ኤሌክትሮሜካኒካልስ አሉ። እነሱ ካልተሰካኩ ግንባታው አያልቅም። ሜቴክ ደግሞ ሰርቶ አያውቅም እንደዛ አይነት ስራ፣ ልምዱ የለውም። ፍላጎት ነው ይችላል፣ ልምዱ የለውም። በጣም ብዙ ነገሮች ገዝቷል። በያይዶ የጀመራቸው አላለቁም፣ ዘገዩ ብቻ ሳይሆን የጀመራቸውም ለዚያ ስራ ኳሊቲ አይመጥኑም ነበር። ስንሄድ ይሄንን ስራ ይዘን ግድቡን ብንጨርስ ሪስክ አለው፣ አደጋ ያስከትላል የሚሉ የሙያዊ ኮሜንቶች ነበሩ፣ ግምገማዎች ነበሩ እና መጀመሪያ ሊደርሺፑን ቦርድ የሚባለውን ሜቴክ ላይ ያለውን አመራር ኤልፓ ላይ ያለውን አመራር ይሄን ማስተካከል ይፈልጋል። ይሄ ነው ቁልፍ ነገር። ትልቁ ፌሊቲ አመራር ስለነበረ አመራር ማስተካከል ነው። አመራር ማስተካከል ብቻውን ግን በቂ አይደለም። ስራ ሊሰሩ የሚችሉ ሰዎች ደግሞ ማምጣት ነው። እነሱን ይዘን ሙያተኞች ይዘን ገምግመን ኤሌክትሮሜካኒካሉ የተበላሸውን አፍርሰን ከዜሮ ግንባታው ከሳሊኒ ዋና ስራ አስኪያጅ ጋር ከጥቂት ወራት በፊት ህዳሴን ለማየት ስንሄድ ጭምር አንጨርስም የሚል እንትን ነበራቸው፣ ይከብዳል የሚል ጉዳይ ነበራቸው። መጨረስ አለብን ብለን ወሰን የሚያስፈልጋቸውን ድጋፍ በመንግስት በኩል የሚጠይቋቸውን አሟላን። እነሱም የተሻለ ጥረት አደረጉ። እንደተባለውም የመጀመሪያውን የውሃ ሙሌት ያዝንና ፕሮጀክቱ በነበረው አመራር በነበረው አካሄድ ቢቀጥል ምንም አትጠራጠር እንኳን ዘንድሮ በ2-3 ዓመት ውስጥ መያዝ አይችልም። አሁን ግድቡም አይገደብም፣ ስራውም አይሰራም። አንደኛ በሲቪል ኩባንያውና ኤሌክትሮሜካኒካል መካከል ከፍተኛ የመናናቅና መናቆር አለ። የሲቪሉ ትክክል ስራ የተሰራ አይደለም፣ ይሄን ይዤ ልሰራ አልችልም ብሎ ነው የሚያስበው። እዚህ ደግሞ ያለው ኃይል ሙያው ባይኖረውም በጉልበት ሲቪል የሚያስፈራራ ነው፣ ያኛን ኮንትራክተር የሚያስፈራራ ነው። ተግባብተው ሊሄዱ የሚችሉበት ነገር አልነበረም እና ያን ገምግመን አመራር ካስተካከልን በኋላ የፋይናንስ እጥረቶች ነበሩ። የፋይናንስ እጥረቶች አሟልተን ውሃው እስከተያዘበት ቀን ድረስ ታስታውሱ ከሆነ ሰኞ ማታ ነው ውሃ የያዘው። ሰኞ ማታ ወደ 4 ሰዓት ተኩል አካባቢ ነው ውሃ በላይ ፈሰሰው። ከዚያ ወራት ክረምት ከገባበት ቀን ጀምሮ በየቀኑ ጠዋት 1 ሰዓት የምደውለው አቶ ክፍሌ ጋር ነው። ስንት ሜትር እንደጨመረ መቼ ሊሞላ እንደሚችል መረጃ ሰጡኝ ነበረ። በከፍተኛ ኃላፊነት ስሜት ነው እዛ ያሉ ሰዎች የሰሩት። በዚህ አግባብ ነው ያለቀው። ፕሮጀክት ካልመራኸው ካላየኸው ጋፕ ካለ ካላገዝክ ፕሮጀክት ስለሆነ ሜጋ ስለሆነ ብቻ ራሱን አይጨርስምና ዋናው ፕሮብለም ሊደርሺፕ ነው የነበረው። ከዛ ደግሞ የሙያ ብቃት ነው፣ ከዛ የፋይናንስ ነው። እነሱ ሲመለሱ ዲፕሎማሲ ነው። እንግዲህ ዘንድሮ ህዳሴን ከጀመርን አመታት ተቆጥረዋል። አዲስ ስራ አይደለም አይደል? ለምንድን ነው ዓለም በሙሉ ህዳሴ ብሎ የተናወጠው? ሀገራት ውስጥ ይህን ያክል እንደ አዲስ ግድብ እንደ አዲስ ፕሮጀክት ሚዲያቸው ዲፕሎማሲው መልክላታ ስብሰባው በሙሉ ህዳሴ ለምን ሆነ ካላችሁ መሬት ላይ የሚጨበጥ ስራ የተጀመረው አሁን እንደሆነ ያውቃሉ። አሁን የተጀመረው ስራ በአካሄዱም እንደሚያልቅ ያውቃሉ። በዚያ ምክንያት ዲፕሎማሲውም ትንሽ ጠጠር ያለው የፋይናንስ ፍላጎቱም እንደዚሁ ቴክኒካል ፍላጎቱም እንደዚሁ የሚፈልገው አመራርም ይሄን አሟልተን ነው ፕሮጀክቱን እዚያ ድረስ ነው። ዋናው ስራ የባለፈው አይደለም። አዲስ ግብ ሴት ማድረግ አለብን። ዘንድሮ ነው። እኔ የባለፈውን ታሪክ እየተናገሩ መኖር ብዙም አልፈልግም። የባለፈው በጣም ጥሩ ስራ ነው፣ ግን ሞቷል እሱ። ዘንድሮ ባልነው ልክ ግድቡም ከፍ ማለት አለበት፣ ኃይል ማመንጨት አለበት።
የኤሌክትሮሜካኒካል ስራ መስራት አለበት። ያን ካደረግን ነው ባልነው ጊዜ የምናስመርቀው። ያምናውን ዜና ካሁን በኋላ አልፈልገውም። ዘንድሮ መስራት የሚገባውን ነገር ሁሉም መንግስትም፣ ኮንትራክተሩም፣ ፕሮጀክት ማኔጀሮችም ይሄን ስራ የሚከታተሉ ሁሉ አይናቸው ቀለባቸው ማተኮር ያለበት የዘንድሮ ስራ ላይ ነው። እሱን ጨርሰን በሚቀጥለው ዓመት ደግሞ የሚቀጥለው ማለት ነው። አዲስ ግብ ሴት እያደረግን ካልሄን በስተቀር ትናንትና እንደዚህ ነበርን እያልን እሱን በመፎከር ፕሮጀክቱ አይሳካም። ፕሮጀክቱ አለቀ የምለው እኔ ሪቫንስ እንቆርጥ ነው። አላለቀም፣ ፕሮሰስ ላይ ነው ያለው። በእርግጥ ተአምራዊ ስራ ተሰርቷል፣ ማናናቂ አይደለም። ግን እዛ የሚሳተፍ እያንዳንዱ ሰው ማወቅ ያለበት በ2015 ሪቫን ከቆረጥን ብቻ ነው ስለዚህ ፕሮጀክት ሙሉ የሆነ ድል መናገር የምንችለው እንጂ ከዛ በመለስ ያለው እንደ ሂደት ቢወሰድ በሂደት ውስጥ ግን ወሳኝ ምዕራፍ እንደነበረ ቢወሰድ ትክክል ይመስለኛል። አዎ ይሄንን ጥያቄ ማንሳት የፈለኩት ያው አብዛኞቻችን እኛን ጨምሮ ሁሉም ህዝብ ፕሮጀክቶች መዘግየቶች ይዛኔም ያጋጥሙ ስለነበር በዛ ደረጃ ይረዳው ነበር እንጂ ህዳሴ ግድብ በዚህ ደረጃ አልገመተም ነበር ያሉበት ችግሮች። ከዛ በኋላ በሂደት ስላየናቸው እሱን ማወቅ የተሻለ ነው በሚል ነው። የዲፕሎማሲውም ጉዳይ አንዱ የዚህ ዓመት ፈታኝ ሁኔታ እንደነበረም አስታውሳለሁኝ። በጣም አንዱ የመንግስትን ያጋጠሙ ቻሌንጆች እሱ ናቸው ብዬ አስባለሁኝ። ምናልባት እዚሁ ጋር አብረው ቢያነሱ ጥሩ ነው ብዬ ማስበው በቅርቡ የህዳሴ ግድብ እንኳን ከሙሌቱ በኋላ ሲገመገም የታላቁ የኢትዮጵያ ህዳሴ ግድብ መገንባት ኢኮኖሚያዊ ብቻ ሳይሆን የብልጽግና ምልክት ነው የሚልም ሀሳብ ነግረውን ነበርና ምን ማለት ነው እሱ በራሱ ምልክትነቱ እንዴት ነው ልንገልጸው የምንችለው? ህዳሴ ሶስት መሰረታዊ ነገሮችን በውስጡ ያቀፈ ነው። እነዚህ ሶስት ነገሮች በድምሩ ሲታይ ነው ለብልጽግና ያለው ትርጉም፣ ለለውጥ ያለው ትርጉም የሚገባል። የመጀመሪያው ሁሉም ሰው እንደሚያውቀው ኤሌክትሪክ ማመንጨት ነው። ከፍተኛ ኃይል ይመነጫል፣ ግማሹ ይሸጣል፣ ግማሹ ለኛ ጥቅም ይውላል። ለኛ ጥቅም ሲውል ኢንዱስትሪ ማስፋፋት ይቻላል። በኩራዝ የሚሰቃዩ አይኖች አምፖል ሊያገኙ ይችላሉ። ፋብሪካዎቻችን መብራት ሊያገኙ ይችላሉ። ከዛ አንፃር ኢኮኖሚ ጥቅም አለው። ይሄም ትልቅ ጥቅም እንደ አንድ ዋና ጥቅም ይታይ ነው። ሁለተኛው የህዳሴ ማዕቀፍ ግን በማህበረሰቡ በህዝቡና በመንግስት መካከል ያለ ሶሻል ኮንትራክት ነው፣ ውል ነው። አንተ፣ እኔ፣ ሌላው አርሶ አደር፣ ነጋዴ ሁሉ ገንዘቡን እያወጣ መንግስት አለኝ ይሄንን ገንዘብ ብሰጥ ሰብስቦ ይሄን ህልሜን ያሳካልኝና ከደህነት ያወጣኛል፣ ከጨለማ ያወጣኛል፣ ከችግር ያወጣኛል ብሎ አምኖ የሰጠ ህዝብ አለ። ያ ውል እዚህ ጋር ተበላሸ ማለት ሌላ ውል መመስረት በጣም አስቸጋሪ ነው የሚሆነው። እዚህ ጋር ግን ብናሳካው ባልነው ልክ ህዳሴን ብናሳካ የኢትዮጵያ ብልጽግና እና እድገት የሚረጋገጠው በኢትዮጵያውያን ብቻ ነው። በመሰረቱ ኢትዮጵያውያን ወስነን ጉልበታችንን፣ ዕውቀታችንን፣ ገንዘባችንን ደምረን በጠነከረ ማንነት ካልሰራን በስተቀር ማንም ምንም ቢረዳ ማንም ምንም ቢያበድር ኢትዮጵያ አትለወጥም። በእኔ እምነት የማህበረሰባዊ ውል ነው ብዬ የማስብበት ምክንያት ዱባይ ብትሄድ በጣም ብዙ ኢትዮጵያውያን ቤት አላቸው፣ አሜሪካ ቤት አላቸው፣ አውሮፓ ቤት አላቸው፣ በየውጭ ሀገር አካውንት ገንዘብ አላቸው፣ ሰርቶም ሰርቆም ያምጡት ገንዘብ አላቸው። እኛ ከአውሮፓ ሀገራት ከአሜሪካ ሀገራት የምንበደራቸው ገንዘቦች ሙሉ በሙሉ የነሱ ናቸው ብዬ በግሌ አላምንም። የኛ ሰው ወስዶ ያስቀመጠውን በእነሱ ባንክ ውስጥ ስላለ በእነሱ ሀብት ውስጥ ስላለ ያን ሀብት መልሰው ወደ ኢንቨስትመንት እና ኤግዛክትሊ እጅ በእጅ አንተ ያስቀመጥከው ላይሆን ይችላል፣ ግን የተከማቸውን ሀብት ወደ ኢንቨስትመንት ሲያሸጋግሩ በረዘመ ጊዜ ብድር በእርዳታ መልክ ለኛ ያቀብላሉ እንጂ አፍሪካ ከምታመነጨው ሀብት ውጪ ለአፍሪካ ድጋፍ ይሰጣል ብዬ አላስብም። የምታመነጨውን ሀብት እና የምትበትነውን ሀብት ነው ሰብሰብ አድርገው ቆንጥሮ የሚመልሱልን ብዬ ነው የማስበው። ይሄ ውል ሲጠናከር ለምሳሌ ዱባይ 1000 ቤቶች ኢትዮጵያውያን አላቸው ብለን ብናስብ 1000ውን ሽጠው በጣም ውድ ነው ቤት፣ እዚህ ግን 5000 ቢሰሩ የሆነ ቢሊየን ገንዘብ ካላቸው እሱን አመጣው እዚህ ኢንቨስት ቢያደርጉ ይሄ እየተገላበጠ ሲሄድ የመንግስትና የግሉ ሴክተር እየተማመነ አንዱ ለአንዱ እያገዘ እየረዳ እያበደረ ቦንድ እየገዛ እያዋጣ የሚሄድ ከሆነ ባጠረ ጊዜ ውስጥ የኢትዮጵያ ብልጽግና ማየት ይቻላል። ለዚያም እንደ ውል እንደ ሶሻል ውል ነው የምወስደው። ሶስተኛው ታሪክ መለወጫ ነው። እንግዲህ አንዱ ከህዳሴ ጋር ተያይዞ ማለስማማበት ትርክት ኢትዮጵያ የውሃ ማማ ናት፣ መፍለቂያ ናት የሚባል ነገር አለ። ትክክል ሊሆን የሚችለው
እነ ህዳሴ ከበዙ ብቻ ነው። አሁን ባለው ሁኔታ ኢትዮጵያ የውሃ ማማ አይደለችም፣ የውሃ ማለፊያ ቱቦ ናት። ይፈጠራል ውሃው እዚህ የጠራረገውን ጠርጎ ይሄዳል ወደሚሄድበት። ህዳሴ ብቻ አይደለም፣ በጣም ብዙ ወራጆች አሉ። ሁሉም ያለውን ጠርጎ ይሄዳል እንጂ ለኢትዮጵያ ችግር መፍቻ ለእርሻውም ይሁን ለመብራቱ አልዋለም። ያም ማስቀረትና የውሃ ሶርስ መሆን የውሃ ምንጭ መሆኗን የውሃ ችግር የለባት አገር መሆኗን በተግባር ዜጎቿ ከችግር ወጥተው ማሳየት ያስፈልጋል። ከዛ አንፃር ሶስተኛ ብዬ የማየው ታሪክ መለወጫ ነው። ይሄ ዝም ብሎ የለማ አፈር እየያዘ የሚሄደው ይሄ ዝም ብሎ እያጓራ እያገሳ ሌላ ቦታ የሚተነፍሰው አባይ ወይም ሌሎች ውሃዎች ባሮም ሊሆን ይችላል፣ ኦሞም ሊሆን ይችላል፣ ሌሎች ውሃዎች በሙሉ ለእንደዚህ አይነት ልማት የሚውሉበት ነው። በዚህ ውስጥ ታሪክ መለወጫ የሚሆነው ለልማት ማዋሉ ብቻ አይደለም። ኢትዮጵያውያን ካሰቡ፣ ካለሙ፣ ካቀዱ ያሳካሉ ሲሉ ሲናገሩ መስማማት እንጂ መቃረን ለድል አያበቃም የሚል እሳቤ ብንናገርም ባንናገርም በሌሎች ጭንቅላቶች ውስጥ ያኖራል። አሁን ሲቆጡን ሲገስጹን ነገር የሚቀየር ይመስላቸው ኃይሎች እኛ በተክሳጽ በቁጣ ወይም በስሙኒ መስጠትና መከልከል የማንቆም መሆናችንን እያዩ ሲሄዱ የግል አይደለም አጠቃላይ አገራዊ ክብሩ እዛ ውስጥ እያደገ ይሄዳል። ታሪክ ይቀይራል። ሶሻል ውል ነው እና ኢኮኖሚካልም ኢምፓክት አለው። በዚህ ሁሉ ማዕቀፍ ውስጥ ነው ህዳሴን በተለየ አይን አይተን በጊዜው መጨረስ ማሳካት ያስፈልጋል። ህዳሴን ካሳካን ሌላ 5 10 ማሰብ ማቀድም ማሰብም መስራትም የሚቻልበት እድል የሚከፍት ስለሆነ ለዚያ ነው እንግዲህ ማዕቀፉን አስፍቼ ለብልጽግና ትርጉም ያለው ፕሮጀክት አድርጌ የማስበው። ክቡር ጠቅላይ ሚኒስትር ቅድም ስናወራበት ከነበረው አንድ ጥያቄ ላንሳና ወደ ሌሎች ጉዳዮች እገባለሁ። በተለይ የህግ የበላይነት ሰፋ ያለ ጊዜ ወስደን ብናወራበት ጥሩ ነው ብዬ አስባለሁ። አብዛኞቹ ተመልካቾቻችንም አድማጮቻችንም የዚህ ጉዳይ ጥያቄዎች የሚያነሷቸው ስላሉ ግን ግድቡን በሚመለከት በዘንድሮ የዲፕሎማሲ ሂደት ውስጥ በጣም ፈታኝ ሂደትን ኢትዮጵያ አልፋለች። በሰሞናዊ ሁኔታዎች ደግሞ ለተጽዕኖም የሚመስሉ ነገሮችን መመልከት ይችላል። የዲፕሎማሲ ሂደት ውስጥ ምናልባት በሱ ላይ ሀሳብ እንሰጡ ስለፈለኩ ነው። በሌላ በኩል 2015 በእርግጠኝነት ይጠናቀቃል ብሎ ያስባሉ? የዲፕሎማሲ ሂደቱ እንዳልኩት ስራው ጠንከር ሲል እና ወደ ኋላ የማይመለስ መሆኑን ሲያውቁ ከፍተኛ የሆነ ጫና በግራም በቀኝም ለመፍጠር ተሞክሯል። እኛ ግልጥ ያለ ቴክኒኮች ዲዛይን አገን ተጠቀምነው በምን አግባብ ዲፕሎማሲውን ማስኬድ እንዳለብን በምን አግባብ ስራው መስራት እንዳለብን እና በሁሉም ረገድ የምንፈልገውን ነገር የሚያስቆም አልገጠመንም። ተቃርኖች ባይሆን የሚሉ ድምጾች አሉ። የምንፈልገውን ለማሳካት አልከለከሉም። ወደፊትም እንደዚሁ ነው። ቢኮዝ በዲፕሎማሲያችን ውስጥ ካሉ መሰረታዊ ጉዳዮች አንዱ የዜጎች ክብር፣ የሀገራዊ ጥቅም ናሽናል ኢንትረስት የምንለው እና የጎረቤት ሀገሮች ቅድሚያ መስጠት የመሳሰሉት በመሪ ያስቀመጥናቸው ጉዳዮች በሁሉም ጉዳይ ይተገበራሉ። የብሔራዊ ጥቅምን አሳልፎ የሚሰጥ ዲፕሎማቲክ ድርድር አይካሄድም። ብሔራዊ ጥቅምን ታሳቢ ያደረገ ግን ዲፕሎማሲ ማለት ሰጥቶ መቀበል ነው። እሱም በሚመለከት ልትደራደርባቸው በሚችላቸው ኤሪያዎች ላይ ድርድር ማድረግ ይቻላል ይገባል። ያን ለማድረግ ሰፊ ጥረት ተደርጓል። ዋናው ትኩረቱ ግን መሬት ላይ ያለውን ስራ መቀየር ነው። ወደፊትም መሬት ላይ ያለው ስራ መቀየር ሁሉን ነገር መቀየር እንደሚችል ታስቦ ነው የተሰራው። 2015 ያልቃል ወይ ላልከኝ እሱን ነው ታርጌት አድርገን የምንሰራው። እንጨርሰዋለን የሚል እምነት አለኝ። ያን ለማድረግ የሚያስፈልገውን ሁሉ